በሃይሚና በብሩኬ ህይወት መካከል የመጣባቸው ፈተና እንግዲህ እንደዚህ ሊገፋ እንኳን የማይችል ነው። ልጅቷም ያው እርግዝናው ታውቋል። ሲጀመር ባትመረመርም ታውቋል፣ ይታወቃል፣ ከሆዷ ያስታውቃል እንዳረገዘች። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ። እኔ ግን ባለፈው ስትመረመር ልጅ እንግዲህ ብዙ ጊዜ እንደምናየው ሲመረመር እዚህ ጋር ግልብጥ ግልብጥ ሲል እናየዋለን ፊት ለፊታችን። ያ ግን እንዴት ነው አመራመሩ? ማለት ቴክኒኩ እንዴት ነው አልገባኝም። ጽድት ያለ ኪቦርድ ነው ዝም ብሎ ሲታየን የነበር እና የልጁ ድምጽ ተሰማል። ልጁ ግን እንደዚህ ወደዛና ወደዚህ ሲዛወር ሲረዋወጥም አናይም። ግን ደግሞ ዶክተሩ 26 ሳምንት ነው ከተረገዘ ብሎ ቁጭ አለ ማለት ነው። ልጁ ያለመታየቱን ይገርሞኛል። ግን ደግሞ በትክክለኛው እርጉዝ ነች። እንዴት እንዳልታየ ግራ ስለገባኝ ነው እንጂ። እና በነገራችን ላይ ልጁ የኔ ነው ምናምን ብሎ የመጣው ልጁ የኔ ነው ብሎ መጥቶ የለ እንዴት ዝም አላችሁት የሚባል ነገር ስላለ ይሄ እንደዚህ ያለው ዝም ብሎ ነው ለራሱ ለዩቲዩቡ ስላለ እንጂ እውነት ልጁ የሱ ሆኖ አይደለም። በእርግጥ ያው ብዙ ሰዎች እንደዚህ አይነት የሆነ ሰጥ አገባ ሲጀመር አስመስሎ የሚያወሩ ሰዎች እንዳሉ ይህን መርሳት የለባችሁም። ነገር ግን እንደው ባደረገው የምር ባደረገው ይሄ ልጅ የሌላ በሆነ ማለት ነው። እንግዲህ የብሩኬም ከሆነ ልጅ ጸጋ ነው፣ ምንም ማድረግ አይቻልም። ልጅ ፈልገ ነው የምናመጣው ነገር አይደለም፣ ፈጣሪ ነው የሚሰጠን። እና እኔ አሁን በጣም ያሳሰበኝ ሀይሚ ያለችበት ሁኔታ የምሬን ነው። እች ልጅ እዚህ ላይ ካሜራ ፊት ስለቀረበች ብቻ አይደለም እኮ ከካሜራ ላይ እንደዚህ የሆነች ከካሜራ ጀርባ ምን አይነት ነው ስሜቷ? ምን አይነት ነው ያለችበት ሁኔታ? እንዴት ነው በየሰዓቱ በየሰከንዱ የምታለቅሰው? ለዛ ነው እኮ እንዲህ ፊቷ ያባበጠው፣ አይኗ ያባበጠው። እና ሀይሚዬ የኔ ቆንጆ ደግሞ አታልቅሽ እስኪ፣ በቃ ነገሮችን ጠንከር ብለሽ ለማሰብ ሞክሪ። በእርግጥ እሷን እንደዚህ አድርጊ ማለት በጣም ነው የሚከብደው አሁን ላይ፣ ምክንያቱም ምንም አይነት ነገር የምታደርግበት ስሜት ላይ አይደለችም። ከማልቀስ በስተቀር ሌላ አማራጮችን አላገኘችም። ለዛ ነው በየቀኑ እንባዋን የምታፈሰው። እና የእውነት ቪዲዮውን ስታየው ዝም ብላችሁ እናንተ ራሱ እንባችሁ ይመጣል እኮ እንደዛ ስቅስቅ እያለች እንባዋን ስታፈስና በጣም ከባድ ስራ ነው ስራ ነው ይላል። እንግዲህ አብዛኛውን ሰው እንደዛ ነው የሚለው። ስራ ከሆነ ታዲያ ስራ እንደዚህ ደም እንባ ተለቅሶ የሚመጣ ገንዘብ ጥቅም አለው? ምን ይሰራላችኋል እንደዛ ከሆነ? የምሬን ነው ማለት ምንም እኮ አይጠቀሙም። ስራ ከሆነ በቃ ወይም ፕራንክ እያደረግሽ ወይ ስራ እየሰራ ነው ብሎ መናገር እኮ ነው የሚያዋጣው ነገር እሱ ነው። ሀይሚ እንኳን እንዳታለቅስ ለማድረግ መናገር ነው ያለባቸው። እች ልጅ ብታውቃውን ስራ መሆኑን ብታውቅ በዚህ ያክል ደረጃ ታለቅሳለች ብላችሁ ትጠብቃላችሁ? በፍጹም አታደርገውም፣ አታለቅስም በዚህ ያክል ደረጃ። የምር የሆነ እንባ ነው እያፈሰሰች ያለችው። ከአይኗ የሚወጣው የምር የሆነ እንባ እንጂ የስራ እንባ አይደለም። በነገራችን ላይ እንዴ ይሄ እኮ ፊልም አይደለም፣ ትክክለኛ ህይወት ነው። እንግዲህ ብሩኬ በዛን ሰዓት ምን እንዳደረጉ ምንም የሚታወቅ ነገር የለም። እንዳልኳችሁ ፊልም ቢሆን ኑሮ ካሜራ አለ ከዚህ ጋር ተቀርጿል፣ እንደዚህ ስታደርግ እንደዛ ስታደርግ ተብሎ ይታይ ነበር። ይሄ ደግሞ ትክክለኛ ህይወት እስከሆነ ድረስ በህይወታቸው ላይ ምንም አይነት ካሜራ ሊኖር አይችልም። በዛ ሰዓት ልጅቱ ምን እንደተጠቀመች፣ ብሩኬ ምን እንዳደረገችው፣ ብሩኬም ራሱ ውዝግብግብ ብሏል። አሁን ላይ የምሬን ነው። እኔ ራሱ ተወዛገብኩኝ እኮ በቃ ቅጡ የጠፋው ነገር ነው ማለት አንድ ጊዜ ራሱን የሚጠራጠረው በተለይ ራሱን ሲጠራጠር እኔ ራሱ ግራ ነው የገባኝና የት ቦታ ነው ያገኛት? እንዴት ያገኘበትን ቦታስ እንዴት አያውቅም ብሩኬ? በዛን ያክል ደረጃ እስከምታደርገው ድረስ እንዴት ይሄን ያክል ራሱን ስቷል ወይ? እኔ ብቻ ብዙ ነገሮችን ማውራት አልፈልግም። መጨረሻው ማየት ነው የሚሻለው። እና እንኳን ለኛ አይደለም ለራሱ ብሩኬ ተወዛግቧል። በቃ በዚህ ሰዓት ላይ ተወዛግቧል። የትኛውን ሀሳብ ማንሳት እንዳለበት እያወቀ አይደለም። አንዴ ልጁ ተመርምሮ የኔ ከሆነ ልጅ ከባድ ነው የሚለው ነገር አለ። ልጅ ከባድ አይደለም። በዚህ አጋጣሚ የምሬን ነው። ልጅህ ያንተ ከሆነ ያው ግዴታ ነው የአባት ኃላፊነቱን መወጣት አለበት ብሩኬ። ነገር ግን እች ልጅቷ አሁን እርጉዝ የሆነችው ልጁ ተመርምሮ ያንተ ከሆነ ግዴታ ከኔ ጋር መሆን አለብህ የሚለው ይሄ ስህተት ነው። አንድ ሰው ሳያፈቅር ግዴታ ሊኖር አይችልም። እንግዲህ ህይወታችን ላይ ብዙ ስህተቶችን እንሰራለን። ብሩኬ ደግሞ እንግዲህ በህይወቱ የመጣው ስህተት ይሄ ነው። እውነትም አድርጎት ከሆነ እውነትም ልጁ የሱ ከሆነ በህይወቱ የተሳሳተው ስህተት ይሄ ነው። ግን ደግሞ ተሳሳተ ተብሎ ከማይወዳት ሴት ጋር እድሜ ዘላለሙን ማሳለፍ አይፈልግም። እንደምናየው ከሆነ ሀይሚን እንደሚወዳት፣ ሀይሚን እንደሚያፈቅራት፣ ከሀይሚ ጋር መለየት እንደማይፈልግ ነው የሚናገራቸው ነገሮች እንደዛ ናቸው። ሀይሚን ማጣት አይፈልግም። እና ታዲያ ሀይሚስ ብትሆን ማለት ነው በቃ ለሰው ብለ በዚህ ያክል መጎዳት አለባት? ልጅቷን አያፈቅራትም። እሺ የድሮ ፍቅረኛሞች ነበሩ። ፍቅረኛቸው ማለት ፍቅራቸው ከዚህ ጋር ከተደርጓል ምናምን ከ2 ዓመት በፊት የነበረ ፍቅረኝነት ነው። ስለዚህ ምንም የልጁን እንደው ቢሆን አያድርገው። የምር ልጁ ይሆናል ብዬ አላስብም። እኔ እንጃ፣ እኔ አላቅም። ምክንያቱም የሆነ 2 ሳምንት ምናምን ራሱ አልፏል።
6 ወር ብቻ አይደለም ከ6 ወር ከ2 ሳምንት ነው ምናምን ነገር ያለፈ ነው እንግዲህ እንደተረዳ ነው። ግን ደግሞ ይህ ልጁን ኃላፊነት ወስዶ እኮ በቃ ከሀይሚ ጋር መቀጠል ይችላል። ግን ደግሞ ሀይሚ ሻትልም አሁን ይህንን ነገር ሀይሚ ሻትልም እኔ ራስ ወዳድ መሆን አልፈልግም ትላለች። እና ግን በቃ እኔ በህይወቴ ሀይሚን ነው የምመርጠው። የፈለገ ነገር ቢሆን ኃላፊነትን እሸከማለሁ። ነገር ግን ሀይሚ ናት የኔ ሚስት፣ የኔ የምትሆነው ሀይሚን ነው ማገባ ማለት ከቻለ እኮ ምንም ችግር የለውም። ሀይሚ ያው ቀስ እያለች ነገሮችን ትቀበላለች ልል ፈልጌ ነው። ማንኛውም ሰው ስህተት ይሳሳታል እና ግን ደግሞ እስከ 3 ወር ባለው ድረስ አሁን ሀይሚ ነው የምትጎዳው። ቀለበቱን ያወለቀችበት ምክንያት ወድ አይደለም። ያንን እያሰበች የምታሳልፋቸውን ጊዜያቶች በጣም እኔ ሳስበው ከባድ ነው ለሷ። ከዛ ለመራቅ ነው። 3 ወር ማለት ቀላ እንኳን 3 ወር አይደለም 1 ቀን በጣም ይከብዳል። እንደዚህ ለምታፈቅሩት ሰው እንደዚህ ስፍስፍ የምትለው ከእጄ ሊወጣ ነው በቃ የምወደው ሰው እየሄደብኝ ነው ብላ ስላሰበች ነው። ነገር ግን ሀይሚዬ የኔ ቆንጆ አይዞሽ የኔ እናት እውነት ኧረ እንደው እንዴት ስታዛዝን እኮ በፈጣሪ ስም ፈጣሪ የልብሽን አይቶ ንጹህ ፍቅርሽን አይቶ አንቺን ይርዳሽ ማለት ነው የምፈልገው። በጣም ከባድ ነው። ይሄን ያክል ዘመን አብራችሁ አሳልፋችሁ መለየት ማለት ይከብዳል፣ ልብ ይሰብራል። በከባዱ ነው ሀይሚ እየተሰበረች ያለችው አሁን ላይ ማለት ነው። ለዛውም አልተረጋገጠም ነገሩና በጣም ከባድ ነው። እና እኔ ስራ ነው አትበሉ በፈጠራችሁ። ስራ ቢሆን ኑሮ ሀይሚ በዚህ ያክል ደረጃ እንደዚህ አይነት የእውነት እንባ አታፈስም ነበረ። ምን በወጣት እየተጨቃጨቁ ቪዲዮ እየሰሩ አለ እንዴ? ከዚህ በፊት በሆነ ነገር ይጋጫሉ። ከዛ በኋላ ወደ ስራ አድርገውት እየተጨቃጨቁ ምናምን ይሰራሉ ቪዲዮ። በዚህ ያክል ግን ስትሆን አይቼ አላቅም እኔ ሀይሚ